ባልና ሚስት አንድ አልጋ ላይ ተኝተው እሷ በሌላ ቲክቶክ እሱ በሌላ ቲክቶክ ሁለቱም አንድ አልጋ ላይ ተኝተው እሱ አሜሪካ እሱ ኢትዮጵያ ነው ያሉት። ይገርማችሁ እዳ ገብተናል ታቁታላችሁ። ምን እኔ እንደውም አንዲት የዛሬ 3-4 ዓመት አንድ ሽምግልና ሄዶ ባለቤቴ ሌላ ተጨማሪ ሴት ይዟል ብላ ሴትየዋ ተናገረች። አረ እንደው ምን እንደው ታውቃላችሁ እቺ ኢንተርኔቷ ናት የኔ እንደው ውሽማ ይበጠበጠችኝ። ከቢሮ ሲመጣ እሷ ላይ ነው የሚተከለው አይኑን ላገኘው አልቻልኩም። እኔ ወንድሜ እዛ ቲክቶክ ስትጎረጉር ቲክቶክ ላይ አይነን ስታፈጥ ሚስትህ እንዳታመልጥ ባልሽ እንደ ትዳርሽ ልጆቻችሁ እንዳያመልጧችሁ። ቴክኖሎጂ በጣም ጠቃሚ ነው። ሁሉን ለበጎ አደረገ እግዚአብሔር። ሁሉም በጊዜው ውብ አድርጎ ሰራው። እኔ ቴክኖሎጂ መጥፎ የለው ያጠቃቀም ግን መጥፎ አለው። ቅድም ዳቆን ጧት ማደላተ 12 ሰዓት ተነስታችሁ በሰላም አሳድረኝ የምትሉት እኮ እግዚአብሔር ነው። ቲክቶካችሁን እኮ ነው እውነቱን እንደው መድኃኒዓለም በሰላም ስላሳደርከኝ አመሰግናለሁ። ልክ አይኑን እንደገለጠ እንዲያሻሸ እስቲ ምን ተፈጥሮ ይሆን? ምንም የተፈጠረ ነገር የለም። በቃ እንዳንተ ወሬኞች እዛ ተጠደው ሲያወሩ አድረዋል። እነሱ ስራ ብለው እንጀራቸውን ጌታዬ ዳቦ እየጋገሩ እንጀራ ወጥ እየሰሩበት ነው። ኪሳቸውን ኑሯቸው እያሻሻሉ ነው። አንተ እየተባላ አሁን በሃይማኖት ጉዳይ እኔ አሁን ቲክቶክ ላይ ሰዎች እየቆረጡ የሚልኩልኝ አንድ ሴትዮ አለች። ሁለቱን ለመናገር ስሟ ወበረካቱ ብላ ስለምትጀምር ሙስሊም ናት ብያዝ እኔ እንዲህ አይነት አንደበቷ የረከሰ የቆሸሸ ሴት ቅዱሱን ደጉን የኢትዮጵያን ሙስሊም አትወክለው። ሙስሊም ወገኑ እናቃቸዋለን፣ ጎረቤቶቻችን ናቸው፣ በየቦታው እናገኛቸዋለን። አብሮ መኖር የሚፈልግ 99% ሙስሊም አብሮ መኖር የሚፈልግ ነው እናቃ። አንዳንድ ሰዎች ግን አንደበታቸው ያልተገረዘ ንግግራቸው ያልታረመ እንዴ የደንቆሮ የተዋህዶ ህዝብ የኢትዮጵያ ቤተክርስቲያን አለች አንድ ቀን ነገስታቱ መሳፍንቱ መኳንንቱ የፈለሰፏት እንጂ መጽሐፍ ቅዱስ ውስጥ የለችም። ኢየሱስ ክርስቶስ አምላክ ነው የሚል መጽሐፍ ቅዱስ ውስጥ የለም ማለት ነው። እኔ እቺ ሴትዮ ሙስሊም ከሆነች አንደኛ ስለ መጽሐፍ ቅዱስ ምን አገባት? እኔ ስለ ቁርአን የማልናገረው ለምንድን ነው? አንደኛ ሃይማኖቴ አይደለም፣ ሁለተኛ አልገባኝም። ማወቅ እንኳን ብፈልግ ቁርአኑን ከሚያውቁ ሰዎች ጠጋብ እየጠይቃለሁ እንጂ በማላውቀው ነገር ገብቼ አልፈተፍትም። እውነቱን ለመናገር ሌሎችም ሰዎች መጽሐፍ ቅዱስ ክርስትና መጽሐፍ ቅዱስ ጋር ነው፣ እስልምና ቁርአኑ ጋር ነው። እኛው ስለ እስልምናው ስለ ቁርአኑ በማህበራዊ ህይወታችን ያገባናል። ቤተሰቦቻችን ናቸው፣ ጎረቤቶቻችን ናቸው፣ ብንሞት ቀባሪዎቻችን፣ ብናገባ ሞሻሪዎቻችን ናቸው። እኛም ለነሱ እንዲሁ አንድ መርከብ ኢትዮጵያ ውስጥ ነው የተሳፈረው። መርከቧ ትሰጥማለች። ይሄን ማወቅ ያስፈልጋል። ከዛ በተረፈ በየቲክቶኩ በየዩቲዩቡ ሃይማኖት የሚሳደቡ ብሔር የሚሳደቡ እንደው በእውነት ሰው ያገኘንም ብለው ሰው አንገኝም ብለው እዛው ውስጥ ተደብቀው መርዝ የሚተፉትን አትስሟቸው። በእነሱ ምክንያት ቴክኖሎጂ መነቀፍ የለበት። ለበጎ ተጠቀሙበት። ለምሳሌ በቲክቶክ ላይ አሁን ቅድም ስመጣ ይሄ ፕሮግራም በዩቲዩብ እየተላለፈ ነበር። ይሄ ጥሩ ነገር አይደለም? ጠቃሚ እግዚአብሔር ይመስገን አያሰኝም? ይሄ እግዚአብሔር ይመስገን። በዛው ልክ ደግሞ በዛው ሰዓት ሌላ እርግማን፣ ጥላቻ፣ ርኩሰት ሚላይ የሚያፈርስ የሚበትን የሚያቆስል የሚያደማ የሚያቆሽሽ የረከሰ ቃል ይተላለፋል። ደይደካ በዘፈቀድከ እሳትና ፍትፍት አቅርቤልሃለሁ፣ ልቃጠል ካልክ ወደ እሳቱ ልጥገብ ካልክ ወደ ፍትፍቱ እጅህን ዘርጋ ብሎ የነጻነት አምላክ ዘር ተናግሯል።